አልገባ ሶስተኛ ልጅ ስጠኝ እያልኩ እየለመንኩት ነበር። ፈጣሪ ደግሞ ልመናዬን ሰምቶ ሶስተኛ ልጅ ሰጥቶኛል እና ሁላችሁም ጸሎትና ዱአ አድርጉልኝ መንታ ወንድና ሴት እንዲሆኑ። አራተኛ ወሬ ላይ 4 ወር ስገባ እነግራችኋለሁ። ወንድና ሴት መቼ ነው ያሉት? ምን ላድርግ ንገሩኝ። ይሄና 4 ወር ላይ ነው የሚታወቀው። 4 ወር ላይ መቼ ነው ያሉት? ለቼካፕ ቶሎ በይ። መቼ ነው ያሉት? ለቼካፕ ነው ታዋይሻው ኤቭሪ ማንት እኮ መቼ ቀኑን ንገሪኝ። ቀን ስንት ሰጡሽ? ጽፎ እኮ ነው የሚሰጥሽ። እንዴት አታዩም? ያን ቀን እኮ አንብበሽ ትነግሪዋለሽ። እዛው ነው። ከዛ አሁን አፍተር ዋን ዊክ እና ቪታሚን መውሰድ ጀምራለሁ። ቪታሚኖች ምናምን ቼክአፕ ሬጉላርሊ መከታተል ጀምራለሁ። ግን ጾታ የሚታወቀው 4 ወር ላይ ነው። ስለዚህ ጾታውን ሳቅ ወንድና ሴት ከሆኑ መንታ ምን ላድርግ? ይሄን እናድርግ ይበሉኝ። እናንተ ያላችሁኝን አደርጋለሁ። የሆነ መልካም ስራ ለማን ምን ላድርግ? እንትን ያልሽው ለማን ምን ላድርግ? ይሄንን አድርግ ይበሉኝ። ጸሎት አድርጋችሁልኝ እናንተ ጸሎትና ዱአ አድርጉልኝና መንታ ወንድና ሴት ከሆኑ 4 ወር ላይ ሲታወቅ ይሄን አድርግ ይበሉኝ። ምን ላድርግ? ብር ላኪ ለኔ ነው፣ ለግለሰብ አይደለም። ለሆነ ደስ ያለሽን ብትፈልጊ ሰደቃ አድርጊ። ደስ ያለሽን አንቺ ብቻ ይሁን እንጂ ፈጣሪሽን ነው አልቲሜትሊ የምታመሰግኘው አይደለ? እና ፈጣሪሽን የሚመስል ፈጣሪሽን ደግሞ ምን ይመስላችኋል? በሆነ እርዳታ ድርጅት 5 ሚሊዮን ብር ወይንም ደግሞ እኔ ደግሞ ልናገር ይላል እንጂ አይ ያን ቀን አይደለም አቡ ምን ይሻላል መሰለሽ? ያን ቀን መተሽ የነገርሽን ቀን ገብቶ የሆነ እርዳታ የሚፈልግ ሰው የሆነ ነገር ሆኛለሁ ብሎ ላለው ሰው ለዛ ሰው ይረዳ። በቃ ጥሩ ሀሳብ። ከ5 ሚሊዮን ብር ወጪ ዳንኩኝ። ተመስገን አምላክ ያምልጦኝ ነበረ። አመሰግናለሁ። አይታወቅም 1 ሚሊዮን የሚፈጅ ሕክምና ቢሆንስ ብቻዬን ይሁን ፈጣሪ መንታ ወንድና ሴት ሰጥቶኛል። ለ1 ሚሊዮን ብር ልፈራ? ኧረ 40 ሳልገባ ሶስተኛ ልጅ ስጠኝ